እንዳይኑ ብለን ይጠብቀኛል፣ ከእግሩ ስር ሲሄድ ይፈልገኛል፣ ከክፋት መንገድ ይመልሰኛል፣ አንቺ ልጄ ነሽ በርቺ ይለኛል። እግዚአብሔር እረኛዬ፣ እግዚአብሔር እረኛዬ፣ እግዚአብሔር እረኛዬ፣ ነፍሴ ጠባቂ እግዚአብሔር እግዚአብሔር እረኛዬ፣ እግዚአብሔር እረኛዬ፣ እግዚአብሔር እረኛዬ፣ ነፍሴ ጠባቂ። እንዲህ አለ ዳዊት። ኢየሱስ ጌታ ነው። መዝሙር ዳዊት ምዕራፍ 23 ላይ ከቁጥር 1 ጀምረን እናንብብ። በጌታ በኢየሱስ ስም አነባለሁ። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ምን በትርህና ምርኩዝህ እነሱ ያጽናኑኛል። በምን ጥላ መካከል በሞት ጥላ መካከል ብሄድ እንኳን ክፉን አልፈራም። ለምን? አንተ ከኔ ጋር ነህና። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ጌታ የተባረከ ይሁን። አሜን። እሺ እንጨርሰው። እናንብብ። 5 በፊት ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ሃሌሉያ! ኢየሱስ ጌታ ነው። ጌታ የተባረከ ይሁን። በጠላቶቼ ፊት ለፊት ራሴን በዘይት ቀባኸኝ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። እንዲህ አለ። ከዛስ ጽዋዬም የተረፈረፈ ነው። ቸርነትህና ምሕረትህ በሕይወት ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። ሃሌሉያ! ከማን ጋር? ከእግዚአብሔር ቤት ላይ ምን ሆናለሁ? ለዘላለም እኖራለሁ። ማንም ሊነጥቀኝ አይችልም። ማንም ሊያወጣኝ አይችልም። ማንም ሊያስቀረኝ አይችልም። ካየሁበት ህልሜ ላይ እደርሳለሁ። ስለዚህ ያየሁት ህልሜን ምን አደርጋለሁ? እስከ መጨረሻው እፈጽማለሁ ብላችሁ ራሳችሁ ላይ ቃል አውጁ። እሞታለሁ፣ እንዲሆናለሁ፣ ይሄ እንዲህ የሆነ ነው፣ እንዲህ እየተፈጠረ ነው፣ ምን ሆናለሁ፣ ልጄ ጋር ልሄድ እችላለሁ፣ ቤተሰቤ ጋር ልሄድ እችላለሁ፣ እናት አባቴን ላይ እችላለሁ። ጭንቅላታችሁን ቢዚ አታድርጉ። ዝም ብላችሁ የእግዚአብሔርን ቃል አንብቡ። ተንበርክካችሁ ጸልዩ። ሰዎቹ በጣም ነው የሚያደናግጡት። አትደንግጡ። ጌታ ኢየሱስን ይዛችኋልና እነሱ የሚሆኑትን ነገር ሁኑ ያላችሁትን ሁኑ። ግን አትደንግጡ፣ አትረበሹ። ራሳችሁን ጭንቅላታችሁን አሳርፉ፣ ተረጋጉ። ኢየሱስ ክርስቶስ ጌታ ነው እና ይሄን ቃል በደንብ አንብቡ። ጌታ ኢየሱስ ክርስቶስ ያበርታችኋል፣ ያጽናናችኋል። ቃሉን ስታነቡት ጥንካሬያችሁ ይመጣል። በጣም ያስፈራል ሲታይ ማለት ነው። በጣም ግን ጌታ ኢየሱስ ደግሞ ብርቱና ኃያል ያደርገናል። እውነት ሰዎቹ በጣም ይገረማሉ። ለምንድን ነው አንቺ ቆይ ምን ሆነሽ ነው መዝሙር የምትሰሚ የምትጨፍሩ እንዲህ የምትሆኚ? ለምንድን ነው ማልሰማው? ኢየሱስ ጌታ ነው። ኢየሱስ ክርስቶስን የያዘ ሰው በምንም ታምር ሊፈራና ሊደነግጥ አይችልም። ስለዚህ ቃሉ ከኛ ጋር ስለሆነ ልንጠፋ አንችልም። ለምን? እኛ የክዳን ልጆች ነን። እኔ የክዳን ልጅ ነኝ እያላችሁ በኮሜንት ላይ አስቀምጡ። እኔ የኢየሱስ ክርስቶስ ቃል ክዳን ያለብኝ ልጅ ነኝ። የኢየሱስ ክዳን ያለብኝ ልጅ ነኝ። ስለዚህ ክዳኔ ሳይፈጸም አልሞትም እያላችሁ ኮሜንት ላይ ጻፉ። ጌታ ኢየሱስ ይባርካችሁ። ሼር አድርጉ። ተባረኩልኝ። እወዳችኋለሁ። የጌታ ሰላምና ጸጋ ይብዛላችሁ። ከእናንተ ጋር ይሁን። ተባረኩልኝ።